እንደምናላችሁ የቻናላችን ቤተሰቦች ዛሬ የምንሰራው የብለፍ ፕሮጀክት ነው። ይሄ ብለፍ ፕሮጀክት እንግዲህ በቤት 365 ሰፖርት የሚደረግ የካሲኖ ፕሮጀክቶች ላይ የሚሰሩ ናቸው። ይሄ ፕሮጀክት ለየት የሚያደርገው ነገር ካሲኖ ፕሮጀክቶችን ወደ ክሪፕቶከረንሲ ኮንቨርት ለማድረግ ታስቦ የተዘጋጀ ነው ማለት ነው። ስለዚህ $1000 ይሰጣቸዋል ጌሙን ለመጫወት ማለት ነው። ያን $1000 የምትጠቀሙት ምንድን ነው? ጌሞችን ተጫውታችሁ የብሊንክ ፖይንትን ለመሰብሰብ ይሆናል ማለት ነው። ስለዚህ ይህን ፕሮጀክት እንዴት መስራት እንዳለባችሁ አሳያችኋለሁ ማለት ነው። ኮንፊርምድ የሆነ ፕሮጀክት ነው። አሰራሩ እስካሁን ስንሰራቸው ከነበሩ የኤድሮፕ ፕሮጀክቶች ለየት ይላል። ጀማሪም ስለሆነ ጥሩ ነገር ታገኙበታላችሁ ብዬ አስባለሁ። በቅድሚያ ግን የቴሌግራም ቻናሉን ጆይን ያላደረጋችሁ ጆይን አድርጉ። በጣም ጥሩ መረጃዎችን ስለምታገኙበት ማለት ነው። በቀጥታ ፕሮጀክቱ እንዴት መስራት እንዳለባቸው ላሳያችሁ። እዚህ ጋር የብለፍ ኤድሮፕ ሊንክ አለ። እሱ ሊንክ ቀጥታ ትነካላችሁ ማለት ነው። በቀጥታ ወደ ዌብሳይታቸው ነው የሚወስዳችሁ። ዌብሳይቱ ላይ እንደገባችሁ እናንተ በኢሜይላችሁ ሬጂስተር እንድታደርጉ ነው የሚጠይቃችሁ። ኢሜይላችሁን ሬጂስተር ካደረጋችሁ በኋላ ዩዘር ኔም ይጠይቃችኋል። ዩዘር ኔማችሁን ታስገባላችሁ። ልክ እንደዚህ ነው የሚከፍትላችሁ ማለት ነው። አሁን ማሳያችሁ እኔ እንዴት ነው አጨዋወቱ የሚለውን ነገር ነው። ልክ ገና እንደገባችሁ 10,000 ፖይንት ይሰጣችኋል ማለት ነው። እነዚህ ከላይ የምታዩቸው ፖይንቶች ነው ቫሊዩ ያላቸው። ዶላሩ የሚሰጣችሁ ዶላር ሳይሆን ይሄ በጣም ቫሊዩ ያለው በቀጣይ ወደ ብለፍ ቶከን የሚቀየር ፖይንት ነው ማለት ነው። ይሄ ደግሞ እናንተ በየቀኑ ጌም እንድትጫወቱ የሚሰጣችሁ $1000 ነው ማለት ነው። ስለዚህ ምንም ዲፖዚት የምታደርጉት ገንዘብ የለም፣ ዲሞ ገንዘብ ነው ማለት ነው። ይሄን ተጠቅማችሁ እንዴት መስራት እንዳለባችሁ አሳያችኋለሁ። እዚህ ጋር የምታዩት ጌም ነው፣ ዳይስ ነው። እሱን ጌም መጫወት ከፈለጋችሁ ቀጥታ ፕሌይ ነው ትሉታላችሁ ማለት ነው። ቀጥታ ወደዛ ይወስዳችኋል። እዚህ ጋር የምታዩት ሰዓት ደግሞ አዳዲስ ጌሞች የሚፈጠሩበትን ሰዓት ነው የሚያሳየው። ከ10 ሰዓት በኋላ አዲስ ጌም ክሬት ይደረጋል ማለት ነው። ወደ ታች ወረድ ስንል ዛሬ እንድንጫወት የተፈቀዱልን ጌሞች እነዚህ ናቸው። ይሄ ደግሞ ነገ ይኖራል ማለት ነው። ከዛ ኦክቶበር፣ ኖቬምበር 2፣ 3 እያለ ይቀጥላል። እነዚህ ወደፊት አፕካሚንግ ጌሞች ናቸው፣ የሚከፈቱ ናቸው ማለት ነው። እዚህ ጋር ሰዎችን ኢንቫይት በማድረግ ተጨማሪ ከረንሲዎችን ፖይንቶችን ማለት መውሰድ ትችላላችሁ ማለት ነው። ወደ ታች ወረድ ስንል ደግሞ አንድ ታስክ ኮምፕሊት ስታደርጉ ማለትም ጆይን ስታደርጉ ብሊንክ 10,000 ብሊንክ ይሰጣችኋል ማለት ነው። እንግዲህ እንደገባን 10,000 ብሊንክ አግኝተናል ማለት ነው። ይሄ የሚሰጠው ለ10,000 ሰዎች ብቻ ነው ማለት ነው። እስካሁን 10,000 ሰው ስላልሞላ ነው እየሰጠ ያለው ማለት ነው። ስለዚህ እንግዲህ ትልቁ ፖይንት እንደምታዩት 4.6 ሚሊዮን ብሊንክ ፖይንት ተሰብስቧል ማለት ነው። ስለዚህ ፕሮጀክቱ ኮንፊርምድ የሆነ ፕሮጀክት ነው። እንዴት መስራት እንዳለባቸው ጌሙን አጫወቱን አሳያችኋለሁ ማለት ነው። ፕሌይ ናው ብላችሁ ትገባላችሁ። ልክ የሚሰጣችሁ ከረንሲ ይኖራል። እናንተ እዚህ ጋር ታስገቡለታላችሁ። ለምሳሌ እኔ በ200 መስራት ብፈልግ ቤት አረጋለሁ። ከዛ እዚህ ጋር የሚመጣውን ነገር አያለሁ ማለት ነው። ውጤቱን ማየት ነው። እንደዚህ ያደረጋችሁ ከዚህ ከተሰጣችሁ ዶላር ላይ እየቀነሰ ጥሩ ካገኛችሁ ደግሞ እየጨመረላችሁ ይሄዳል። ይሄ ዶላር የተጫወታችሁበት ዶላር ወደ ፖይንት እየተቀየረላችሁ ይሄዳል ማለት ነው። እንደዚህ አይነት ፕሮጀክት የመጀመሪያ ስለሆነ ሞር ትኩረት ሰጣችሁ ብትሰሩ ታሪፍ ነው እላለሁ። የተለየ ጥያቄ ካላችሁ ኮመንት ሴክሽን ላይ አስቀምጡልኝ። ላይክ ሼር ማድረጉን በፍጹም እንዳትረሱ። ሰላሙ ነው።